ሰላም ክቡራን እንዴት ውላችኋል? ይህ የሞዛይክ ስፖርት የዩቲዩብ ገጽ ነው። በአውሮፓ ቻምፒየንስ ሊግ ጉዳዮች መተናል። የ25-26 የውድድር ዘመን የአውሮፓ ቻምፒየንስ ሊግ ጨዋታዎች ዛሬ ይጀምራሉ። የመጀመሪያ ሳምንት የግሩፕ ስቴጅ ጨዋታዎች ይደረጋሉ። 36 ቡድኖች እንዳሉ ይታወቃሉ። ሁሉም 8 ጨዋታ ይደርሳቸዋል። እንግዲህ ከአንደኛ እስከ 8ኛ የወጡት ቀጥታ ወደ ቀጣዩ ዙር ወይም ወደ 16 ጥሎ ማለፍ ሲቀላቀሉ ከ9ኛ እስከ 24ኛ የወጡት ደግሞ በፕሌይኦፍ ወይም በጥሎ ማለፍ ያን 16 ውስጥ ይቀላቀላሉ። ከዛ በኋላ ያለውን ደረጃ የሚይዙት ቡድኖች ደግሞ ተባራሪ ቡድኖች ናቸው። ዛሬ የአውሮፓ ቻምፒየንስ ሊግ ሲጀምር ምሽት 1 ሰዓት ከ45 ላይ ሁለት ጨዋታዎች ይከናወናሉ። አትሌቲክ ቢልባኦ አምና የአውሮፓ ሊግ ፍጻሜ የተደረገበት ስታዲየም ሳን ማሜስ ከአርሰናል ጋር የሚያደርጉት ጨዋታ ቀዳሚው ይሆናል። ቢልባኦ ከአርሰናል እንዲሁም ፒኤስቪ ከኡኒየን ሳን ጂሎስ የዛሬ ምሽት የመጀመሪያ መርሃ ግብር ናቸው። ከዛ በኋላ ደግሞ 4 ሰዓት ላይ ሪያል ማድሪድ ማርሴይን ይጋብዛል። ዩቬንቱስ ከቦሩሲያ ዶርትመንድ፣ ቤኔፊካ ከቃራባግ፣ ቶትናም ከቪያሪያል ጨዋታቸውን ያደርጋሉ። መድረኩ ነገም ይቀጥላል። በአዲሱ ፎርማት መሰረት እንግዲህ እንደ ድሮ ማክሰኞና ሮብ ብቻ ሳይሆን ማክሰኞ፣ ሮብ፣ ሐሙስ ድረስ ነው ጨዋታዎች የሚቀጥሉት። ስለዚህ ረቡዕ ዕለት ስላቪያ ፕራሃ ከኤፍኬ ቦዶ ግሊምት ይጫወታሉ። ኦሎምፒያኮስ ከፓፎስ አዲሱ ቡድን ነው። ባየር ሚኒክ ከቼልሲ፣ ፓሪሰን ጀርማ ከአታላንታ፣ ሊቨርፑል ከአትሌቲኮ ማድሪድ፣ አያክስ ከኢንተር ሚላን ጨዋታቸውን ያደርጋሉ። ዩሮፓ ሊግ በሚከናወንበት ሐሙስ ቀን ደግሞ በእርግጥ በዚህኛው ሳምንት የዩሮፓ ሊግ ጨዋታዎች አይጀምሩም፣ ግን ሐሙስ ዕለት ክለብ ብሩገ ከሞናኮ፣ ኮፐንሃቨን ከባየር ሌቨርኩሰን፣ ኒካስል ከባርሴሎና፣ ስፖርቲንግ ሊዝበን ከካይራት አልማቲ ሌላኛው በውድድሩ አዲስ ቡድን ነው። አይንትራ ፍራንክፉርት ከጋላት ሰራይ እና ማንቸስተር ሲቲ ከናፖሊ ጨዋታቸውን የሚያደርጉ ይሆናል። መክፈቻ ላይ የሚከናወነው የቢልባኦና የአርሰናል ጨዋታ አንዳንድ ነጥቦች እናንሳበት። ለምሳሌ አትሌቲክ ክለብ 2014-15 የውድድር ዘመን ከተሳተፈ በኋላ ነው ለመጀመሪያ ጊዜ አሁን እየመጣ ያለው ወደ አውሮፓ ቻምፒየንስ ሊግ መድረክ። ቀድሞ ተሳትፎ የሚያውቀው 1998-99 የውድድር ዘመን ላይ ነው። ይሄ ሶስተኛው አጋጣሚ ሆኗል። ይሄ ቡድን በአውሮፓ መድረክ በአውሮፓ ቻምፒየንስ ሊግ ሳይሆን በጠቅላላ በአውሮፓ መድረክ ባለፉት 18 የሜዳ ላይ ጨዋታዎቹ 14ቱን ማሸነፍ ችሏል። ይሄ በጣም ትልቅ አጋጣሚ ነው። አቻ የለውም፣ በአራቱ ተሸንፏል። ስለዚህ ይሄ ለአርሰናል ምናልባት ፈታኝ ሊሆን ይችላል። አርሰናል ባለፉት 5 አጋጣሚዎች ከስፔን ቡድኖች ጋር ባደረገው ጨዋታ 5ቱንም ማሸነፍ ችሏል። ባሳለፍነው የውድድር ዘመን ደግሞ ምድብ ውስጥ ዢሮና የሚባለውን ቡድን አግኝቶ 2-1 አሸንፈው ነበረ። ከዛ በኋላ ደግሞ ሪያል ማድሪድን በጥሎ ማለፉ ወይም በሩብ ፍጻሜው በሜዳው 3-0 ከሜዳው ውጭ ደግሞ 2-1 አሸንፈው እንደነበረ ይታወሳል። ስለዚህ ከስፔን ቡድኖች ጋር ያለው የተሻለ ሬኮርድ ዛሬ ሊጠቅመው እንደሚችል ይጠበቃል። ባለፉት 8 የመክፈቻ ጨዋታው አርሰናል አንዱንም ጨዋታ ደግሞ ተሸንፈው አያውቅም። ይሄ ሌላ አስደናቂው ቁጥር ነው። አርሰናል ባለፉት 8 የመክፈቻ ጨዋታው 8ቱን አሸንፎ 2ቱን ብቻ አቻ ወጥቷል። ይሄ በጣም ትልቅ አጋጣሚ ነው። ማችዴ ለአርሰናል በደንብ ይመቻል ማለት ነው። በጠቅላላ ደግሞ ባለፉት 22 የግሩፕ ስቴጅ ጨዋታዎች ወይም በዚህ በአዲሱ ሊግ ፎርማትም ይሁን በቀደመው የግሩፕ ስቴጅ የምድብ ላይ ጨዋታዎች ከ22ቱ ጨዋታ የተሸነፈው 2ቱን ብቻ ነው አርሰናል። ስለዚህ ይሄ ምናልባት ለአትሌቲክ ክለብ ደግሞ በተቃራኒው ጨዋታውን ሊያከብድበት እንደሚችል መናገር ይቻላል። ሚካኤል አርቴታ ከጨዋታው በፊት ትላንትና በነበራቸው ጋዜጣዊ መግለጫ ላይ ከአምናው ብዙ ነገር ተምረናል፣ የአምናው ጥሩ መሄዳችን ዘንድሮ ብዙ ሊያሻግረን ይችላል፣ ከዚህም ከፍ ሊያስብለን ዋንጫውንም ልናሸንፍ የምንችልበት አጋጣሚዎች እንዳሉ የአምናው እንቅስቃሴያችን ይጠቁማል የሚል ሀሳብ ሰጥተዋል። አርሰናል ፌቨራይት ከሆኑ ቡድኖች መካከል አንደኛው ቢሆን አይገርምም። ካቻምና በባየርን ከሩብ ፍጻሜ ተሰናበተ። አምና አንድ ፍጻሜ አድጎ በፓሪሰን ጀርማ ግማሽ ፍጻሜ ላይ ወደቀ። ዘንድሮ ምናልባት ከዛ ከፍ ሊል የሚችልበት እድል እንዳለ መናገር ይቻላል። ውድድሩ የ25-26 የውድድር ዘመን የሚጠናቀቀው ያው ኦልሞስት 2026 የሚለው ዓመት ላይ ስለሆነ ምናልባት አርሰናል የፍጻሜ ተፋላሚ ከሆነ ደግሞ ከ2-6 በኋላ ወይም ከ2 ዓመታት ከ20 ዓመት በኋላ የፍጻሜ ተፋላሚ የሚሆንበትን እድል ያገኛል። እንደነ ቡካዮ ሳካ አይነት ተጫዋቾች፣ እነ ካይ ሃቨርትዝ፣ ጋብሪኤል ሄሱስ፣ ሳሊባ አይነት ተጫዋቾች ቡድኑን በዛሬ ምሽት ጨዋታ ማያገለግሉ ናቸው። ሌላኛው ጨዋታ ሪያል ማድሪድን ከማርሴይ የሚያገናኘው ነው። ኬሊያን ኤምባፔ በፍጹም ስለ ቻምፒየንስ ሊግ ጨዋታ ስለማሸነፍና ዋንጫውን ስለመውሰድ አይጨነቅም፣ አይፈራም፣ አያስብም ሲል ሻቪ አሎንሶ ምስክርነት ሰጥቶለታል። በላሊጋው በሁሉም ጨዋታዎች ላይ ጎል እያስቆጠረ ነው። በአራቱም አጋጣሚዎች ላይ የቡድኑ ፊት አውራሪ ሆኖ ቀጥሏል። ዛሬም ከኬሊያን ኤምባፔ ብዙ ይጠበቃል። በተለይ እሱ ለቆት የመጣው ፓሪሰን ጀርማ ዋንጫ አሸንፎ ኬሊያን ኤምባፔ እና ሪያል ማድሪድ ቶሎ ዋንጫ ማያሸንፉ ከሆነ ጭንቀቱ ሊበዛ ይችል ይሆናል። የሻቪ አሎንሶ ቡድን ግን በፍጹም ያ አይፈጠርም ብሏል። ቡድኑ በክለቦች የዓለም ዋንጫ በፓሪስ አስደንጋጭ ሽንፈት ከገጠመው በኋላ በሊጉ በጣም የተሻለ ጊዜ እያሳለፈ ነው። በላሊጋው ከ4-4 አሸንፏል። ኢቭን ዲን ሃውሰን በቀይ ካርድ በወጣበት የሪያል ሶሴዳድ ከሜዳ ውጭ ጨዋታ እንኳን አሸንፎ መምጣቱ በአውሮፓ መድረክም አሁንም ዳግም
እንዲገመት ያደርገዋል። ዛሬ ሪያል ማድሪድ የሚያሸንፍ ከሆነ አዳዲስ ሬኮርዶችን ያስመዘግባል። ለምሳሌ ቡድኑ እስካሁን 199 የአውሮፓ መድረክ ጨዋታዎችን አሸንፏል። ዛሬ ይህን ድል የሚደግም ከሆነ 200ኛ ይሆናል። በአውሮፓ ቡድኖች ታሪክ ቀዳሚው ቡድን ያደርገዋል። በተጨማሪ ደግሞ 698 ጎሎችን ባለጋራ ቡድኖች ላይ አስቆጥሮ ያውቃል። ይህን ጎል ዛሬ 700 ማድረስ የሚችልበት እድል አለ፣ 2 ጎሎችን ካስቆጠረ ማለት ነው። ሌላው በሜዳው ባለፉት 17 ጨዋታዎች ከፈረንሳይ ቡድኖች ጋር ባደረገው 17 ጨዋታዎች 16ቱን አልተሸነፈባቸውም። 12ቱን አሸንፎ በአራቱ አቻ ወጥቷል። በ1993-94 በፓሪስ ከተሸነፈበት አጋጣሚ እስካሁን ቡድኑ በሜዳው አልተሸነፈም። ኬሊያን ኤምባፔ በማችዴ ዋን ላይ ጎሎች በማስቆጠር ጥሩ ታሪክ አለው። ባለፉት 3 የመጨረሻ ዓመታት ወይም ደግሞ ባለፉት 3 ሲዝኖች የመክፈቻ ጨዋታዎች ላይ ጎል ማስቆጠር ስለቻለ ዛሬም ብዙ እንዲጠበቅ ያደርገዋል። ፒየር-ኤመሪክ ኦባሜያንግ ወደ ማርሴይ አምርቷል። ምናልባት ኦባሜያንግ ዛሬ ጎል የሚያስቆጥር ከሆነ የመጨረሻ የኦባሜያንግ የቻምፒየንስ ሊግ ጎሎች በቻምፒየንስ ሊግ ሪያል ማድሪድ ላይ ሆነው ያውቃሉ። በ2016-17 እና 17-18 የውድድር ዘመን ግሩፕ ስቴጅ ላይ 4 ጎል አስቆጥሯል። ስለዚህ ኦባሜያንግ ይህን መድገም የሚችልበት እድል እንዳለ መናገር ይቻላል። በተቃራኒው ማርሴይ በአውሮፓ ቻምፒየንስ ሊግ ካለፉት 21 ጨዋታዎች 18ቱ ሽንፈት ነው የሆነበት። ይሄ በመጀመሪያው ጨዋታ ላይ ደግሞ የበለጠ ስጋት ፈጥሮበታል። ከ7ቱ የመክፈቻ ጨዋታዎቹ 6ቱን ተሸንፏል። ስለዚህ ለሪያል ማድሪድ የተሻለ እድል እንዳለው መናገር ይቻላል። የቻቪ አሎንሶ ቡድን አሁን በጥራት በከፍታ እየጠጋ ስለሆነ በጨዋታው ላይ ቀዳሚው ተገማች ነው። ፒኤስቪ ከዩኒየን ሴንት ጂሎስ፣ ዩቬንቱስ ከቦሩሲያ ዶርትመንድ፣ ቤኔፊካ ከቃራባግ እና ቶትናም ከቪያሪያል የዛሬ ሌሎች መርሃ ግብር ናቸው።